እና እከሊት ምትባል ልጅ ወድቼ ነበር እቺ ልጅ ስለሷ ምታቀው ምን ምታቀው ነገር አለ ሲሉት እኔ ምንም ብዙም ማቀው ነገር የለም ግን አንድ ሰው ግን ሲስማታ ይቻለው አላችሁ አኡዙ ቢላህ አምሩ ላስን ያክል ሰው እኔ ወንዴ ሳማት ሴት እንኳን አላገባም ይቅርብኝ ብለው ለራሳቸው አይዟቸው አለፉ ከተወሰነ ጊዜ በኋላ ኮራት በኋላ ሲሰሙ ያ ልጅ ልጅቱን አግብቷታል ደነገጡና ጠሩት ለምንድነው እንደዛ ያደረከው ምንድነው የተፈጠረው አሉት ወላሂ አምሩ ላስ ልጅቱን የከርሶ በፊት ተወዳት ነበር እኔና እርሶ ቤተሰቦቿ ጋር ብንመጣ እርሶ ጠይቀው ለኔ የሚሰጠኝ ሰው የለም ስለዚህ እርሶ መንገድ ላይ ማስቀረት ነበረብኝ አላችሁ እሺ እስ ይሁን በቃ እንግዲህ ግን ለምን ዋሸኸኝ ምን ዋሸሁት ነው ያልዋሸሁትም ደዋሽተኛል ወንድ ሲስማታ ይቻለው ብለኛል እንዴ እሱን እንኳን አልዋሸሁትም አባቷ ሲስማታ ይቻለው አባቷ ሲስማታ ይቻለው እሱን እንኳን አልዋሸሁም አላቸው ይባላልና እኔ አውርዛ ሰይዳሊ ከብዙ ጣውረድ በኋላ ማለት ያው እንግዲህ አንተ ሰይዳሊ ዋክ ብዙ ሚስጥሮች ብታቀው ካለ ያው የቃሊት ሚስጥር እዚ ወልቂት ላይ አላኩል ያህል ምንድን ለማለት ፈልጌ ነው ሐጅዙ ይሄ እንትኑ አይከለክልም ማለት በቃ ሀያቱ ሰዎች የአላህ Subhanahu Wa Ta'ala ሱና ሆኖ ይሄ ትዳር ተሰሰሩ ሩቅ የነበሩ በጣም ማይገናኙ ሆኑ ሰዎች የሚመስሉትን ሰዎች ነው አቀራርቦ ቅርብ አድርጎ አንድ አካል አድርጎ ቤተሰብ ዘመድ ስጋ የተሰሰሩን ሩቅ ይሄ የኢስላም ትልቁ የትዳር ሚስጥር ነው ማለት መቼም እንደዚህ ነሲብ የሚባል ነገር አለ አላህ የራሱ የሆነ ለሰው የሚመርጥለት ነገር አለ ያ ነሲብ ያገናኛል ሰዎችን ካሉበት መልኩ አፈላልጎ ያመጣል ወይም ደግሞ እንዲገናኙ ምክንያት ይሆናል አላኩል ያህል ዛሬ እንዳለው ጃፈርም እንግዲህ ያንን ውጣ ወረድ አልፎ በብዙ ሐጅዞችን ሰብሮ የብዙ መከላከያዎችን ሰብሮ ሴቶች ክልል ገብቶ መሪምን አውጥቷል አልহামዱሊላህ እንግዲህ ለአላህ የተመሰገነ ይሁን ይሄን ሊቃ ደግሞ ከዚህ በኋላ ባማረ እንደዚህ የተዋበ ግንኙነት ሆነው የሚያልፉበት የሚደሰቱበት ህይወት ያደርጋላቸው ተዳሩ ያው መቻቻል የሚፈልግ ሀያት ነው መተሳሰብና አንዱን ማለፍ የሚፈልግበት ሀያት ነው የተዳር ህይወት እንደ ሁሉም ሰው እንትና አይደለም እኩል አንድ አይነት ነገር ሰላማዊ አየር ብቻ ተፈልጎ የሚኖርበት አይደለም ውስጡ ላይ የተወሰኑ የሚኖሩት ነገሮች አሉ በነብዩ ሰለላሁ ዐለይሂ ወሰለም ህይወት ውስጥ እንኳን ያልቀሩ ከነብዩ ቤት ውስጥ ያልጸዱ በነብዩ ሰለላሁ ዐለይሂ ወሰለም እና በሴቶቻቸው